አፋብን በውጭ ሀገር ካሉ አደረጃጀቶች ጋር በትብብር ለመስራት በዝግጅት ላይ መሆኑን አሳወቀ። ዝርዝር ይዘናል። የወረዳውን ዋና አስተዳዳሪን ጨምሮ የመከላከያ ከፍተኛ አመራሮች እርምጃ እንደተወሰደባቸው ተገለጸ። ቤተ ክርስቲያን አገልጋዩ የሃይማኖት አባት በብልጽግና ሰራዊት በግፍ መረሸናቸው ታውቋል። ስለ ጉዳዩ መረጃ ደርሶናል። ከአላማጣ ከተማ ሸሽተው ወደ ቆቦ ከተማ ከገቡት የአገዛዙ ወታደሮች መካከል በርካቶች ከነሙሉ ትጥቃቸው መኮብለላቸው ተሰምቷል። እናስደምጣችኋለን። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 22 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎች ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። ከምን ጊዜውም በላይ አሁን ላይ አማራ እጅግ ወሳኝ የታሪክ ጥፋት ላይ ይገኛል። በተለይም የፋኖ አንድነት ከተበሰረ በኋላ በጉጉት የሚጠበቅ ህይወት ከአማራ ፊት አለ። እንደዚያም ሆኖ ይህ እድል በመክሸፍ እንዳያልፍ የፋኖ ሰራዊትና ህዝቡ በጥንቃቄ በመናበብ ጠንካራ ድርጅት እንዲኖር በመስራትና የህልውና መውጫ ትግል ማድረግ ታሪካዊ ግዴታ ነው። መሬት ላይ ያለው የፋኖ ሰራዊትም በከፍተኛ መነቃቃት የመጨረሻውን ፍልሚያ ለማድረግ በተጠንቀቅ ላይ ይገኛል። መሬት ላይ ከፋኖ ጎን ሆኖ ዋጋ እየከፈለ ያለው ደጉ የአማራ ህዝብን በተለያዩ ህዝባዊ ውይይቶች ላይ ፋኖ አንድ ስለሆነ ደስታውን እየገለጸ እንደሆነ የፋኖ ምንጮች ከግንባር እየዘገቡ ይገኛሉ። የፋኖ አንድ መሆን ያበሳጨው አረመኔው አገዛዝ ቀይ ካርድ በመምዘዝ ከወያኔ ጋር ጦር ተማዟል። የተለያዩ አጀንዳዎችን ወደ ሚዲያ በማውጣት እያቧጨረ ይገኛል። በርካታ የአማራ ድርጅቶች፣ ማህበራትና የአማራ ወዳጆች ስለ አማራ አንድ መሆን ደስታቸውን እየገለጡና ለአማራ ፋኖ ብሔራዊ ንቅናቄም የድጋፍ መግለጫ እየሰጡ ይገኛሉ። ይህን ተከትሎ የአማራ ፋኖ ብሔራዊ ንቅናቄ የእውቅና መግለጫ ሰጥቷል። አፋብን በመግለጫው የድርጅታችንን ምስረታን ተከትሎ በተለያዩ የዓለም ክፍል የሚገኙ የአማራ ማህበራትና አደረጃጀቶች የደስታ መግለጫቸውን እያወጡ ነው ሲል አሳውቋል። ንቅናቄያችን መግለጫዎችን በደስታ የተቀበለ ሲሆን በቀጣይ ከአደረጃጀቶቹ ጋር በትብብር ለመስራት በዝግጅት ላይ መሆኑን ያሳውቃል ሲል ነው የአማራ ፋኖ ብሔራዊ ንቅናቄ የገለጠው። የአማራ ፋኖ ብሔራዊ ንቅናቄ ኤሊት ቢሮ የተለያዩ ውሳኔዎችን እያሳለፈ ድርጅቱ እንዲጠናከር ያለ እረፍት እየሰራ እንደሚገኝም ታውቋል። በግንባር ዜናችን የወረዳውን ዋና አስተዳዳሪ ጨምሮ የመከላከያ ከፍተኛ አመራሮች እርምጃ እንደተወሰደባቸው ተገለጸ። ከምኒልክ ዕዝ ለብላክ ላይን ሚዲያ የደረሰው መረጃ እንደሚያሳየው በሰሜን ወሎ አስተዳደር ዞን ስር የላስታ ወረዳ ዋና አስተዳዳሪ የሆኑት ኢንጂነር ለዓለም ብርሃኑና ላሊበላ ከተማ ሰፍሮ የሚገኘው የብልጽግና ፓርቲ ተላላኪ የመከላከያ ሰራዊት ከፍተኛ አመራሮች ሆቴል አዘግተው አስረሽመቹ በሚሉበት ጊዜ ላሊበላ ከተማ ላይ ሰርገው በገቡ ባልታወቁ ኃይሎች በደረሰባቸው የእጅ ቦምብ ጥቃት ከፍተኛ አመራሮቹ ከፍተኛ ጉዳት አስተናግደዋል ተብሏል። ጉዳቱ የደረሰው ጥር 20 ቀን 2018 ዓ.ም ከምሽቱ 4 ሰዓት ተኩል ገደማ ላሊበላ ከተማ ለውዝ መገንጠያ ሀብትዬ መዝናኛ ካፌ ሲሆን በደረሰባቸው የእጅ ቦምብ ጥቃት አንድ ከፍተኛ የመከላከያ አመራር ወዲያውኑ ህይወቱ ሲያልፍም ተጨማሪ 7 የመከላከያ አመራሮችና አባላት ከባድ አካላዊ ጉዳት አስተናግደዋል ነው የተባለው። እዙ ጨምሮ እንደገለጸው የላስታ ወረዳ ዋና አስተዳዳሪ የሆኑት ኢንጂነር ለዓለም ብርሃኑም የጉዳቱ ሰለባ ሲሆኑ ጉዳቱ እንደደረሰ ወዲያውኑ ወደ ቅዱስ ላሊበላ ሆስፒታል የተወሰዱ ሲሆን የመተንፈሻ ሳንባቸው በከፍተኛ ሁኔታ እንደተጎዳና ሰው ሰራሽ መተንፈሻ ተሰርቶላቸው እንዳሉ ጀርባቸው በከፍተኛ ሁኔታ እንደደቀቀና ራሳቸውን ስተው ኮማ ውስጥ እንዳሉ አሁንም በሞትና በህይወት አፋፍ ላይ እንደሚገኙ በውስጥ መረጃዎቻችን በኩል ተረጋግጧል ብሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝም። ይህ በእንዲህ እንዳለ የአገዛዙን የክፋትና የተንኮል እጆች እየተከታተሉ ለህዝብ ማድረስና እንዲጠነቀቅ ማድረግ ያስፈልጋል ተብሏል። ፋሽስቱ የብልጽግና አገዛዝ ቆቦ ከተማና አካባቢው ላይ ከነጌታቸው ረዳ ታጣቂዎች የተመለመሉ ጥቂት ኃይሎችን አስገብቶ ንጹሐን ላይ ጥቃት እንዲፈጽሙ በማድረግ ህወሓት አጠቃቸው የሚል ተለምዷዊ ተራና ርካሽ ፕሮፓጋንዳ ለመስራት ዝግጅት ማድረጋቸውንና ተልእኮ መውሰዳቸውን የውስጥ አርበኞች መረጃ አድርሶናል ብሏል። ምኒልክ ዕዝም ጀንበር የጠለቀችበት ፋሽስቱ የብልጽግና አገዛዝ ለፖለቲካ ትርፍና ለስልጣኑ ሲል ዛሬም እንደ ትላንቱ ንጹሐን አማራዎችን ከማስጨፍጨፍ ወደ ኋላ አይልም እና መላው ህዝባችን አስፈላጊውን ጥንቃቄ ሁሉ እንዲወስድ መልእክታችንን እናስተላልፋለን ሲል ጨምሮ ገልጿል። ከዚህ ጋር በተያያዘ ቤተክርስቲያን አገልጋዩ የሃይማኖት አባት በብልጽግና ሰራዊት በግፍ መረሸናቸው ታውቋል። በሰሜን ወሎ አስተዳደር ዞን ቡግና ወረዳ 09 ጉልሃ ቀበሌ ነዋሪና የጀርጀንቦ የመድኃኔ ዓለም ቤተክርስቲያን አገልጋይ የሆኑት የ58 ዓመት ዕድሜ ያላቸው መሪጌታ ጌጡ በላይ የብልጽግና አገልጋይ በሆኑ መከላከያ ሰራዊት አባላት ጥር 20 ቀን 2018 ዓ.ም ከቀኑ 11 ሰዓት ገደማ
በግፍ ተረሽነዋል ነው የተባለው። የቤተ ክርስቲያኑ አገልጋይ አባት መሪጌታ ጌጡ በላይ አይና ኢየሱስ ከተማ እህል አስፈጭተው በመመለስ ላይ እንዳሉ ኢየሱስ ቤተ ክርስቲያን ጫካ ውስጥ 4 ጥይት አከታትለው በመተኮስ እንደረሸኗቸው ታውቋል። የተረሸኑበት ምክንያት ሰሞኑን ከፋኖ ኃይሎች ጋር አስታርቁን በሚል ሽፋን ከተመለመሉት የሃይማኖት አባቶች አንዱ ሲሆኑ ራሳቸው ባጠፋችሁት ጥፋት መነኩሴን ለሚደፍር የቆሎ ተማሪ ለሚረሽን ቤተ ክርስቲያንን ለሚያረክስ ስርዓት አልላክም በማለታቸው በቡግና ወረዳ ብልጽግና አመራሮች ሴራ ጠንሳሽነትና አስተባባሪነት በብርሃኑ ጁላ ሰራዊት ትዕዛዝ ፈጻሚነት የሃይማኖት አባቱ እንደተረሸኑ የውስጥ የመረጃ ምንጮቻችን አረጋግጠዋል ሲል የላስታ ጀነራል አሳምነው ጽጌ ኮር ህዝብ ግንኙነት ኃላፊ ፋኖ መምህር ቢሆነኝ ቢበየን መረጃውን አድርሶናል። በሌላ ዜና ከአላማጣ ከተማ ሸሽተው ወደ ቆቦ ከተማ ከገቡት የአገዛዙ ወታደሮች መካከል በርካቶች ከነሙሉ ትጥቃቸው መኮብለላቸው ተሰምቷል። በትናንቱ በምሽት ዜናችን የአገዛዙ መከላከያ ሰራዊት ያለምንም ተኩስ ከአላማጣና ኮረም ወጥቶ ቆቦ ከተማ መግባቱን መዘገባችን ይታወሳል። ወደ ከተማው ከገባው ሰራዊት መካከል ከተጠነነፉበት መጥፋታቸው ታውቋል። ይህን ተከትሎ በቆቦ ከተማ በአንዳንድ ሰፈሮች ቤት ለቤት ፍተሻ ሲካሄድ አምሽቷል ብለዋል ምንጮችም። ወታደሮች ከትናንት ምሽት ጀምሮ እስከ ንጋት ባለው ቆቦ ከተማ ከገቡ በኋላ ነው ደብዛቸው የጠፋ። ወታደሮቹ ብዛታቸው ከ2 ጋንታ በላይ እንደሚሆንና ከነፍስ ወከፍ ክላሽንኮቭ መሳሪያ ጀምሮ ሙሉ ትጥቃቸውን እንደያዙ ነው የጠፉት። የወታደሮቹን መጥፋት ተከትሎ በቆቦ ከተማ መግቢያና መውጫ አካባቢዎች ላይ ብርቱ ቁጥጥር እየተደረገ ሲሆን በአንዳንድ የከተማው አካባቢዎች ላይ የቤት ለቤት ፍተሻ ሲደረግ ማምሸቱን ምንጮች ገልጸዋል። በተጨማሪም በቆቦ ከተማ ወታደሮቹ ሰፍረውባቸው በሚገኙት ካምፖች ተጨማሪ ወታደር እንዳይከዳ ጥብቅ ቁጥጥር እንዲደረግ ከእዝ መመሪያዎች አስቸኳይ ትዕዛዝ ወርዷል። ከፋኖ ጋር እየተካሄደ በሚገኘው ውጊያ አከርካሪው የተሰበረው መከላከያ ሰራዊቱ ይህንን በድል ሳይወጣ ሌላ አዲስ ጦርነት በመጀመሩ ለመማረክ እንኳን እድል እንደማያገኝ ስለተረዳ በተስፋ መቁረጥ ስሜት ተሞልቶ እየተበተነ ይገኛል ሲል የገለጸው መረብ ሚዲያ ነው። በሌላ መረጃ በምዕራብ አማራ ቀጠና ፋኖ በፈጸመው በደፈጣ ጥቃት ከ30 በላይ የአገዛዙ ወታደሮች ሙትና ቁስለኛ ተደረጉ። በምዕራብ አማራ ቀጠና መነሻቸውን ከደብረ ወርቅ ከተማና ፈለገ ብርሃን ያደረጉ የአገዛዙ ወታደሮች በቀጠናው መጥያ ተብሎ ወደሚጠራው አካባቢ እየተጓዙ እንዳለ ከባድ የሽምቅ ጥቃት ተፈጽሞባቸዋል። የደፈጣ ጥቃት ሳይንስን ከአማራዊ ጀግንነትና የጦር ብልሃት ጋር ያጣመረ ነው በተባለው በዚህ ደፈጣ ጥቃት 14 የአገዛዙ ወታደሮች ሲገደሉ ከ11 በላይ የሚሆኑት የቆሰሉ ሲሆን በድምሩ ከ25 በላይ የጠላት ብልጽግና ወታደሮች ሙትና ቁስለኛ መደረጋቸውን ብላክ ላይን ሚዲያ ለማረጋገጥ ችሏል። በተመሳሳይ ከመጀመሪያው ጥቃት በተአምር ተርፈው ወደ ፈለገ ብርሃን ከተማ ሲሸሹ በነበሩ ወታደሮች ላይ ድጋሚ በተፈጸመ ጥቃት ከ5 በላይ የሚሆኑት ሙትና ቁስለኛ መደረጋቸውን የታወቀው በጠላት ላይ ጠንካራ የደፈጣ እርምጃ በመውሰድ ድል የተቀዳጁት በአፋብን ቴዎድሮስ እዝ 201ኛ ኮር ስር ከ74ኛ ክፍለ ጦር የተወጣጡ የፋኖ አባላት ናቸው። የአሜሪካ ባለስልጣናት በኢራኑ ጉዳይ ከእስራኤልና ሳውዲ ጋር ሊመክሩ ነው። 2 ከፍተኛ የአሜሪካ ባለስልጣናት የኢራንን ጉዳይ በተመለከተ ከእስራኤልና ከሳውዲ አረቢያ የመከላከያና ደህንነት ባለስልጣናት ጋር ሊመካከሩ እንደሆነ የአሜሪካው ኤክሲዮስ ዘገበ። የአሜሪካ የጦር መርከቦች ወደ መካከለኛው ምስራቅ መቃረባቸውን ተከትሎ አሜሪካ በኢራን ላይ ጥቃት ልትፈጽም ትችላለች በሚል ተሰግቷል። የፕሬዚዳንት ዶናልድ ትራምፕ አስተዳደር ተጨማሪ የጦር መርከብ ወደ ስፍራው መላኩም ተዘግቧል። ላለፉት ቀናት እስራኤል፣ ሳውዲ አረቢያና ሌሎችም የቀጠናው ሀገራት አሜሪካ በኢራን ላይ ጥቃት ሰነዝራለች በሚል ስጋት ውስጥ ናቸው። በኢራን ውስጥ ያሉ ኢላማዎችን በተመለከተ እስራኤልና አሜሪካ መረጃ እየተለዋወጡ እንደሆነ የአሜሪካው መገናኛ ብዙሃን አክሲዮስ በድረገጹ ያወጣው መረጃ ይጠቁማል። ጦርነት ሊነሳ ይችላል የሚል ስጋት ውስጥ የወደቀችው ሳውዲ አረቢያም ዲፕሎማሲ መፍትሄ እየፈለገች ትገኛለች። የአሜሪካ የውጭ ጉዳይ ኃላፊ ማርኮ ሩቢዮ ከዚህ ቀደም በኮንግረስ ኮሚቴ ባደረጉት ንግግር የኢራን መንግስት ከመቼውም ጊዜ በላይ አሁን ተዳክሟል፣ ውድቀት ይጠብቀዋል ብለዋል። ህዝባዊ ተቃውሞ በበረታበት ኢራን ጠቅላይ መሪው አሊ ኻሜኔ ከስልጣን ቢወገዱ በማን እንደሚተኩ እንደማይታወቅም ተነግሯል። የኢራን ጉዳይ ከቬኔዙዌላ በላይ ውስብስብ እንደሆነ የገለጹት ማርኮ ሩቢዮ ጥንቃቄ የሚሻ ነገር ነው ብለዋል። አሜሪካ በቀጠናው ያሉ ዜጎቿን ለመጠበቅ ስትል ጊዜውን ያልጠበቀ ጥቃት ልትፈጽም እንደምትችል ቢናገሩም ትራምፕ ግን ውሳኔ ላይ አለመድረሳቸውን ገልጸዋል። በተያያዘ ዜና ተጨማሪ የአሜሪካ ጦር መርከብ ወደ ባህረ ሰላጤው ደረሰ። የአሜሪካ የጦር መርከቦች ቡድን ወደ መካከለኛው ምስራቅ መሰማራታቸውን ተከትሎ አሜሪካ በኢራን ላይ ጥቃት ትፈጽማለች የሚል ስጋት በበረታበት በአሁኑ ወቅት ተጨማሪ የጦር መርከብ ወደ ስፍራው ደርሷል። ዘመናዊው የጦር አውሮፕላንና መርከቦችን እንዲሁም ሚሳኤሎችን ማውደም የሚችለው የዩኤስ ዴልበርት ዲብላክ የተባለው በሱዌዝ ካናል በኩል በማቋረጥ ወደ ባህረ ሰላጤው አካባቢው ሲያመራ ረቡዕ መታየቱን የባህር ላይ እንቅስቃሴን የሚያከታተለው ማሪን ትራፊክ የተባለው ድረገጽ አመልክቷል።
ተገልጿል። ግዙፉ የጦር አውሮፕላኖች ተሸካሚ መርከብ አብርሃም ሊንከንን ጨምሮ በአሁኑ ጊዜ ቢያንስ 10 የአሜሪካ የጦር መርከቦች በመካከለኛው ምስራቅ አካባቢ እንደሚገኙ ይታመናል። ማክሰኞ ዕለት አንድ የአሜሪካ ባለስልጣን ግዙፍ መርከብ ወደ አካባቢው እንደደረሰ ለቢቢሲ ቢያረጋግጡም መርከቦች እንቅስቃሴ መከታተያ ላይ ግን ከሳምንት በላይ ሳይታይ ቆይቷል። የቢቢሲ መረጃ ማጣሪያ ወይም ቢቢሲ ቬሪፋይ ዛሬ ጠዋት እንዳረጋገጠው ኦስፕሬ የተባሉት ወደ ተለያዩ አቅጣጫዎች በቀላሉ መብረር የሚችሉት የአሜሪካ ባህር ላይ ወታደራዊ አውሮፕላኖች በባህረ ሰላጤው አካባቢ ወደ ኦማን ሲበር ተመልክቷል። ይህም ግዙፍ አውሮፕላን ተሸካሚ መርከብ ወደ አካባቢው መድረሱን የሚያመላክት ነው። በተጨማሪም አቡዳቢ ውስጥ ከሚገኘው ጦር ሰፈር የተነሳ የአሜሪካ ባህር ኃይል ቃኝ ድሮን በኢራን የባህር ዳርቻ አቅራቢያ ቅኝት እያደረጉ መሆኑ ተዘግቧል። ቢቢሲ ቬሪፋይ ከሳተላይት ምስሎች እንዳጣራው ኢራን ከዳርቻዋ ጋር በሚዋሰነው ሆርሙዝ ሰርጥ ድሮን መርከቧን አሰማርታለች። መርከቧ የአየር ጥቃት መከላከያ ስርዓት ያላት ሲሆን ከፍተኛ ቁጥር ያላቸውን ድሮኖችና ሄሊኮፕተሮችን የምትይዝ ናት። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።